ሰላም እንዴት ናችሁ? ዛሬ ደግሞ የኢትዮጵያ ፓስፖርት እንዴት እንደሚወጣ አዲሱ ፓስፖርት እንዴት እንደሚወጣ አብረን እናያለን። ቀጥታ ወደ ክሮም እንገባለን። ከዛ ክሮም ሰርች ባሯ ላይ ኢ ፓስፖርት ብለን ሰርች እናደርጋለን። አሁን እንደምታይ ፓስፖርት የምትለው መጣለች። እኔ ከዚህ በፊት ሰርች ስላደረኩ እሷን እንነካለን። ከዛ ይሄ ባሬ ላይ የሚታየው ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ የሚለውን እሱን እንነካለን። ከዛ ጌት ስታርትድ የምትለው አለች እዚች ጋር። ከዛ እዚህ ሳይን ማድረግ እንችላለን። ሳይን አፕ የሚለው እዚህ ዩዘሯን እናስገባለን። አሁን እኔ ከዚህ በፊት ስላለኝ ለምሳሌ ያክል ለማሳየት ሙሉ ነኝ። ከዛ ኔምበር ማስገባት የሆነ ቁጥር 3ም 4ም ይሁን እሱ ቬሪፋይ ያደርጋል። ከዛ በኋላ ይኸው እሱን ቬሪፋይ ያደርግልኝ። ከዛ ፎን ነምበር የራሳችሁን ምናምን ብላችሁ 9 ዲጂት ከ9 ጀምሮ 09 ሳይሆን 9 ተብሎ ነው የሚጀምረው። እንደዛ እሱን ትሞላላችሁ። ለእኔ ደግሞ ከዚህ በፊት ስላለኝ በሱ እንገባለን። ካለ እሰየው፣ ለእናንተም ካለ። እኔ ደግሞ ከዚህ በፊት ስላለኝ እንዲያስገባ አይፈቅድልኝ። በባክ እንወጣለን። ከዛ ይሄ ባር ይታያል። ከዛ ይሄ ዳሽቦርድ እዚህ ጋር ዩዘር ኔም ለእኔ ስላለኝ አሁን ዩዘር ኔም ላስገባ። ይኸው ይሄ ቀጥሎ ፓስፖርት በዛኛው ላይ ሳይን ኔም ስታደርጉ ነበር ያለው። ከዛ ቬሪፋይ ያደርግልኝ። ከዛ በምን ይሁንልኝ ቬሪፊኬሽን ነምበሩን አውተንቲኬሽን ነምበሩን በምን ይላክልኝ። እኔ ፎን ነምበር ቢሆን አሪፍ ነበር። ፎን ነምበር ከዚህ በፊት ስልክ ቁጥር ስላስገባው በሞባይል ነምበር። ከዛ ኦቲፒ ልክኛል። ሜሴጅ ላክልኝ፣ ኮፒ እናደርጋለን። ከዛ እዚች ጋር ፔስት ማድረግ ኦቲፒ ፓስፖርት። ይሄኛውን እናንተ ለመጀመሪያ ጊዜ ከሆነ ይኸው በመጀመሪያ አለ it is the first time applying for an Ethiopian passport የምትለው ማንካት። የጠፋ አሁን እሱ ጋር አዲስ ለመሙላት ይሄኛው በመጀመሪያ አለ። ሁለተኛ ላይ ያለው እየጠፋ ወይም የተበላሸ ካለ ነው አሁን እዚህ ውስጥ ያስመርጣል። ዶክመንት ኤክስፓየርድ ከሆነ ኤክስፓየርድ የሆነ ፓስፖርት እየጠፋ ወይም የተሰበረ ዳሜጅ ጉዳት የደረሰ ፓስፖርት ነው በሁለተኛ። እኛ ቀጥታ አዲስ ልናወጣ ስለፈለግን የመጀመሪያውን እንነካለን። ከዛ አክሴፕት የምትለው እዚህ ጋር እንትኖች አሉ የሚነበበው። ካነበባችሁ ሰው ካላነበባችሁ ችግር የለውም። ከዛ አክሴፕትድ። ከዛ አደልት ከ18 እድሜ በላይ ከሆናችሁ አደልት የሚለው። ከዛ ቀጥታ በምንድን ነው እንትኑን የምትሞላው? በቀበሌ እንትን ነው፣ በቀበሌ አይዲ ነው ወይ ፋይዳ አለ? በፋይዳ እንበልና ፋይዳ ያው ዞሮ ዞሮ ለሁላችን ይኖራል ተስፋ አደረገ። ከዛ ፋይዳ እንሞላለን። ከዛ እዚች ጋር የፋይዳ ነምበር ለምሳሌ የፋይዳ ነምበር እንበልና የፋይዳ ነምበር ዝም ብለን እናስገባ። እንደዛ እያለን ይሄ ለምሳሌ የፋይዳ ነምበር እንበልና ከዛ ስማቸውን በእንግሊዘኛ ቀጥሎ በአማርኛ የአባታችሁን ስም እዚህ ጋር በእንግሊዘኛ የአባታችሁን በአማርኛ የአያታችሁን እንደዛ የአያት ስም በአማርኛ። ከዛ እዚህ ጋር ጾታ ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ፊሜል። ከዛ እዚች ጋር በርዝ ዴት የምትለዋን በዚህ ዴት ላይ ምን እንሞላለን? የተወለድንበትን ዓመተ ምህረት ለምሳሌ ያክል 2019 ምናምን ከሆነ ጥቅምት ወር ከልደት ካርድ አይተን ቀን እንደዛ እንመርጣለን። ከዛ የተወለዳችሁበት ክልል ይላል። ለምሳሌ ሴንትራል ኢትዮጵያ ነው። ከዛ ፕሌስ የሆነ ከተማ ሴንትራል ኢትዮጵያ ካለ ሆሳና። ከዛ የበርዝ ዴት ነምበራቸውን የልደት ካርድ ቁጥሩ አለው። ከዛ ቀጥሎ ኦኩፔሽን ካለ ትሞላላችሁ። ከዚህ ውስጥ አማራጮች ካለ ትሞላላችሁ። ከሌለ አዘር የሚለው አለ። አዘር የሚለው ማምራት ከሌለ ከዛ ቀጥሎ የጋብቻ ሁኔታ ሲንግል ከሆነ ሲንግል፣ ካገባችሁ እዚህ ግን ካገባችሁ ሜሪድ የሚለውን ከመረጣችሁ የጋብቻ ሰነድ ይጠይቃል። በኋላ ላይ እንድታስገቡ ማለት ነው።
ሲንግል ብለን እንሄድ። አሁን ለምሳሌ አሁን እዚህ ጋር እነዚህን ኦፕሽን አሉ ካለ መሙላት ነው፣ ከሌለ ሄት ያን ያክልም ነው። ካወቃችሁ መሙላት እዚህ፣ ከሌለ ግን ጥሎ ማለት። ከዛ ኔክስት የሚለውን መንካት። እዚህ ጋር ስላልሞላን ለምሳሌ የራስን ስም ላስገባ። የራስን ስም አስገባ። ቅድም ስላላስገባው ነበር ቀይ ያመጣልኝ። ኔክስት። ከዛ ሜን ዲቴይሏን ሴንትራል ኢትዮጵያ የእናንተ ክልል ነው የምትመርጡት። እዚህ ሴንትራል ኢትዮጵያ ከሆነ ሴንትራል ኢትዮጵያ ከሆናችሁ ሴንትራል፣ አዲስ አበባ ከሆናችሁ አዲስ አበባ የተወለዳችሁበት ክልል፣ አማራ፣ አፋር፣ ትግራይ፣ ጋምቤላ፣ ሀረሪ፣ ኦሮሚያ ከሆነ እንደዛ። እኔ ለሴንትራል ኢትዮጵያ ነው። ከዛ ወረዳዎችን ዞኖችን ያመጣል። ዞን እኔ ሀዲያ ለምሳሌ። ከዛ ወረዳዎችን ያመጣል። ምስራቅ ባዳቸው ሾኔ ከተማ ምናምን የሚለውትን ምርጫ ያመጣል። ከዛ ውስጥ መርጣችሁ ማስገባት ነው። እኔ አሁን ለምሳሌ ሆሳና ልበል። ከዛ ቀበሌ ያመጣልኝ አራዳ፣ ቤቴል፣ ቦቢቾ፣ ሂንቶ። ለምሳሌ ቦቢቾ ልምድ። ከዛ እዚህ ጋር ሆሳና። እናንተም ከተማውን ትሞላላችሁ። ከዛ ሆም ነምበር አዲስ ስለሆነ አዲስ ካለ ሆም አድሬስ ቁጥር ካላችሁ ቁጥር ማምላት፣ ከሌለ መታው ነው ኒው አዲስ ማለት። ከዛ እናልፋለን። ከዛ እዚህ ጋር ስልክ ቁጥር ምን ምናምን ይጠይቃል ማለት ነው። ካለ መሙላት እናንተ። ከዛ እዚህ ጋር የት ነው ኢትዮጵያ የኢሚግሬሽን ጽህፈት ቤት ለየት የሆነ እዚህ ውስጥ ካላችሁ ለእናንተ ቅርብ የሆነውን መምረጥ ነው። እኔ ለምሳሌ እዛው ሆሳና ስለሆንኩ ሆሳናን ልምረጥ። ከዛ የስንት ቀን ነው የስንት ቀን ከዛ ጨረስን ማለት ነው። ከዛ ማስገባት። ከዛ ኔክስት ማለት ኦሬዲ አልቋል። ከዛ ፔሜንት ያመጣልናል። አሁን እዚህ እናስገባለን። አሁን ለምሳሌ በርዝ ሰርቲፊኬት እናስገባ። ከዛ ቹዝ ፋይል እንለዋለች። ይሄው አሁን ኦሬዲ እኔ አስገባው የራሴን ፋይሎችን አስገባው። ልደት ካርድን እና ፋይዳ ነምበርን ፋይዳ ካሜራ ያነሳሁትን አስገባው። 2 ጊጋባይት ወይ ነው 2 ሜጋባይት ከዛ መብለጥ የለበትም። እናንተ ስክሪንሾት አድርጋችሁ ቀነሳችሁ፣ ኤዲት አድርጋችሁ ቀነሳችሁ፣ ወይ ስታነሱ ቀነሳችሁ ይቻላል። ያ እናንተ ነው። አሁን ኔክስት እንበል። ከዛ አዲሽናል ዶክሜንቶች ካሉ የሚያስገባ ቦታ ነው። አሁን ካለ መሙላት ያስገባት ነው፣ ከሌለ ኔክስት ብሎ ማለት። ከዛ የሙሉናቸው ሁሉንም እንትን ያመጣልናል። ልክ ነው ወይ አይደለም የሚለውን። ከዛ ልክ ከሆነ ኮንፈርም። አው ልክ ነው ካላችሁ ይሰየው። ኤዲት የሚደረግ ነገር ካለ ኤዲት ማለት ላይዋ ላይ ኤዲት ትለዋለች። ከዛ ኤዲት ማድረግ ትችላላችሁ። ከዛ የማይደረግ ነገር ከሌለ ኔክስት። ከዚህ በኋላ ኦርደር ነምበር ያመጣልናል። ከዛ ንግድ ባንክ ላይ ሄደው መክፈል። ንግድ ባንክ ስንል አፖ ላይ በአፕ መክፈል ይቻላል። አሁን ይኸው ሰጣልን ኦሬዲ። አሁንም ሬዲኬት የምትለውን መንካት። ከዛ ኦርደር ነምበርን ይሰጣል። ይችላል ኦርደር ነምበር እሷን ኮፒ ማድረግ ኦርደር ነምበርን ኮፒ ማድረግ። ከዛ ንግድ ባንክ ላይ ሄዶ በዚች በንግድ ባንክ ፓስፖርት የሚከፈለው ፋይል አለች፣ በሱ መክፈል። ከዛ ማላቅ ያችንን ፕሪንት መውሰድ። ከተመቻችሁ ሰብስክራይብ ማድረግ። ቴንኪው፣ አመሰግናለሁ።